3000 ብር ወጥቶለት ለማን ሰጠው ወንድምሽ? እሱ ያው ቤት ውስጥ ብዙ ይጋጫልና እናቴ ጋራ እና እዚህ መጥቼ እኔ ለሚካኤል ብዙ የነገርኩት ሚስጥራቶች አሉ እና አሁን ባለፈው ሎተሪ እንትን ኳስ ቤት ሲጫወቱ ሎተሪ ይቆርጣል ሚስጥር 70,000 ብር ይደርሰዋል። 70,000 ብር ይደርሰዋል። ከዛ በሚካኤል ሲሉ ይሄ ሚካኤል የሚባለው የታለ ብዬ ቁጥር እሺ አምጣልኝ የሚካኤል ቁጥር አንጣልኝ ብዬ ቆረጥኩኝ አለኝ። በቃ ከተባለ ከዛ ሰው ሲዞሩ ደግሞ ለሚካኤል በአካባቢው ሲሄድ አገራችን ወሎ ኮምቦልቻ ነው። እዛ የሚካኤል ያጥር መገንቢያ እየተባለ የገንዘብ ማሰባሰቢያ ነበረ እና በቃ በሚካኤል ተብሎ አይደል ይሄ ብር የተሰጠኝ ብዬ 3000 ብር ሰጠው አለኝ። ከዛ በኋላ እንዴት ነው ብዬ ብለው በቃ ብሩም አለ እኔም ግን ተጣጣለሁ ያው እንደ ድሮ ብዬ ስለው አይ እኔ ሰጣጣ ይመርብኛል ከዛ በቃ ያንቀጠቅጠኛል የሆነ ምሬቱ በጣም ከብዶኛል እንደ ድሮ አይደለሁኝም አለኝ። እና አሁንም የነገርኩት አለኝ ጨርሶ እሱ ይማርህ አልኩት እና ይመረኛል። መጠጣት በጣም እየከበደኝ ነው። ድሮ 10 ከዛ በላይ ጠጣ ነበረ። አሁን ግን አንዷን መጠጣት በጣም እየከበደኝ ነው ብሎኛል። እንግዲህ እግዚአብሔር ይሰራል ማለት ነው። እንግዲህ ይሄ ለምስክርነት ለኛ ለራሳችን አብዛኛው በሱስ ውስጥ ላለን ሰዎች በመጠጥ ውስጥ ለምንገባ ሰዎች ትምህርት ያስፈልገናል። ለምን እግዚአብሔር ስም ከጠራ ከወደደህ እግዚአብሔር ሁሉንም ነገር ያስተውሃል ማለት ሌብነቱንም ሱሱንም ጫቱንም ሁሉንም ዝሙቱንም እግዚአብሔር ከመረጠ መጀመሪያ ብቻ እግዚአብሔር ነው። እንኳን ላመነ ላላመነም ይሰራል ማለት ነው። ይሄ ልጅ በእምነቱ ቅድም ሲናገር የነበረው ምንድነው ያለው? ሚካኤልን ስም ስለጠራ ሎተሪው ወጣለ። ግን ሚካኤል ስም ስለጠራ እንዲጠጣ ነበር የማፈልገው። ግን እንዳይጠጣ ደግሞ ቅዱስ ሚካኤል እህቱ እዚህ ደጅ ሆና ስትማጸን ወንድሜን አደራ ስትል ሰምቶ ቅዱስ ሚካኤል መጠጥ ውስጥና ያንን ገንዘብ በመጠጥ እንዳያጠፋው ቅዱስ ሚካኤል አዞኛም ሄዶ እንዳይረብሽ ቅዱስ ሚካኤል አስሮታል ማለት ነው። ስለዚህ የሁሉ የእግዚአብሔር ድንቅ ስራ ነው። እግዚአብሔር ስሙ የተመሰገነ ይሁን። ሊነገር የማይቻል አምላክ ስለሆነ ለፍጥረታቱ ሁሉ የሚያዝን ሩህሩህ ሙስሊም ነው ክርስቲያን ነው ሌላም እምነት ተከታይ ነው ሳይል እግዚአብሔር ሁሉን የሚሰራ ለራሱ ለአዳም ልጆች ብሎ ከሰማያት ሰማያት ወርዶ ቀድሞ ከልጅህ ተወልጄ አድነሃለሁ ባለው መሰረት ጌታችን መድኃኒታችን ኢየሱስ ክርስቶስ የአዳምን ልጆች ለማዳን ዘር፣ ብሔር፣ ሃይማኖት ሳይለይ ወደዚህ ዓለም መጥቷልና ጌታችን መድኃኒታችን ኢየሱስ ክርስቶስ ስራው ለዚህ ነው የሚያገለግለው ማለት ነው። ስራውን ድንቅ ስራ ይሄንን ስራ ለሰራ ለአምላካችን ለልዑል እግዚአብሔር ክብር ምስጋና ይግባው። ለእህታችን የደረሰ ለቤተሰቦቿ የደረሰ በእውነት እምነትህ አድኖሃል ነው ያለው ጌታችን ኢየሱስ ክርስቶስ። ልትድን ትወዳለህን ብሎ ያ 38 ዓመት ሙሉ በአልጋ ቁራኛ እንደ ቱሃን በአልጋ ላይ የተጣበቀው ሰው መጻጉን በዮሐንስ ወንጌል በምዕራፍ 5 ላይ ታገኙታላችሁ። ልትድን ትወዳለህን ብሎ ሲጠየቁ ሰው የለኝም ብሎ ነው የመለሰው። ሰው የለኝም። ዛሬ ሰው ያስፈልገናል ማለት ነው። ልንድን የክርስቶስን ሰውነት አምነን ከሰማያት ሰማያት ወርዶ ከድንግል ማርያም ስጋዋን ለብሶ ከደሟ ደም ከነፍሷ ነፍስ ከስጋዋ ስጋ ተቀብሎ ተዋህዶ እኛን ለማዳን ሰው የሆነ ኢየሱስ ክርስቶስ ዛሬ በመካከላችን ስራውን ይሰራል ማለት ነው እና ለነዚህ ለእህቶቻችን ቤተሰቦች የደረሰ አምላክ ለኛም እንዲደርስልን ማመን ያስፈልገናል ማለት ነው። ማመን ያስፈልጋል። ካላመን ሚሊየን ክርስቲያን ብንሆን ኦርቶዶክስ ብንሆን አንድንም። ዋናው እምነት ነው። ጌታም ራሱ ያለው ልትድን ትወዳለህ? አዎ ልድን ወዳለሁ ሰው የለኝም ብለውም እምነትህ አድኖሃል እያለ ነው። 12 ዓመት ደም የፈሳት የነበረችው ልትድኝ ትወጃለሽ? አዎ እድናለሁ እምነትሽ አድኖሻል እያለ ነው ሲሸኛቸው የነበረና ሲፈውሳቸው የነበረ። ማመን ያስፈልገናል ማለት ከሁሉም አስቀድመን ማመን እንድናለን። ከቤታችን ስንወጣ እባክህን እግዚአብሔር ሆይ ቅደምና ልታድነን አንተ ከወደክ አድነን ነው። እግዚአብሔርን ማስቀደም ያስፈልገናል። እጣ ሳንጥል ወረቀት ጽፈን እጣ ሳንጥል
የአርሴማ ጸበል ይሻለኛል፣ የገብርኤል ጸበል ይሻለኛል፣ የሚካኤል ጸበል ይሻለኛል፣ የሥላሴ ጸበል ይሻለኛል ሳንል እምነታችንን በእግዚአብሔር ጸበል ሳናፈራርቅ ማለት ነው። ጸበል ሳናፈራርቅ፣ ገዳም ሳንቆጥር፣ ጸበል ሳናፈራርቅ፣ ዕጣ ሳንጥል እምነታችን እግዚአብሔር አምላክ ሆይ አንተ ቅደምልን ብለን መውጣት ያስፈልገናል። ልክ ቤታችንም ሆኖ ሊፈውሰን ይችላል ማለት ነው። እንደዚህ በትንሹ ሊፈውሰን ይችላል ማለት ነው። እምነት ያስፈልገናል። ስለዚህ ዋናው ማመን፣ ከሁሉም የበለጠ እምነት ስለሚያንስ ማመን ያስፈልጋልና በእምነታችን እግዚአብሔርን ልናመልክ እኛም ልንድን ያስፈልገናልና እግዚአብሔር ይባርክሽ። አይዞሽ። እንዴት ነሽ? አሁን ደህና ነኝ። ራሴን ነበር በጣም የወዘውዘኝ። ደህና ነኝ እና የቀኝ እጄ አሁን ደህና ነኝ። እሺ አሁን እንዴት ነው? ነፃ ነሽ? እሺ ነፃ ፈትሽ። እዚህ ጋር ነበር የሚይዘኝ 1 አመት ሙሉ ይሄ እጄ በጣም አሞኛል እና በዚህ መቁጠሪያ ቀጠቅጠው ነበረ ብዙ ጊዜ። ያው ብዙ ጊዜ ቆይተናል እዚህ። አልሐምዱሊላህ እርሜና ጤና ያድሎት። የሚካኤል ቤተሰቦች አመስግኑልኝ እልል ብላችሁ። አሁንም በርቺ፣ ጸልይ። አንቺንም በሰላም በጤና ተፈውሰሻል። እህትሽም ተፈውሳለች። እንግዲህ እህቷም እንደዚህ በስራዋ ላይ ስትሰቃይ ነበረ። ያው እንግዲህ ሁሉም ነገር ተፈቶላቸው አሁን የመጨረሻ ጊዜያቸው ሊሆን ይችላል። እግዚአብሔር ነው የሚያውቀው። እንግዲህ አሁን ሁሉንም ጠቅልሎ ተፈውሰዋቸዋል ማለት። እግዚአብሔር ይባርካችሁ፣ እግዚአብሔር ቀድሳችሁ በሰላም ወደ የሀገራችሁ ግቡ። እግዚአብሔር ይጠብቃችሁ። ቅዱስ ሚካኤል ከእናንተ ጋር ይሁን። ጌታዬ ሆነ ደምግባት አልባ ጀርባው በጅራፍ ስለኔ ደማ የኔን መገረፍ እርሱ ተገርፎ ክብር አለበሰኝ እርሱ ተገፎ ክብር አለበሰኝ እርሱ ተገርፎ ጌታዬ ሆነ ደምግባት አልባ ጀርባው በጅራፍ ስለኔ ደማ የኔን መገረፍ እርሱ ተገርፎ ክብር አለበሰኝ እርሱ ተገፎ ክብር አለበሰኝ እርሱ ተገፎ በሐሰት ሸንጎ ወጥመድ ተጠምዶ ጌታ ተያዘ ሕይወቴን ፈቅዶ ክፉዎች ቢያዩት እንደ ወንበዴ ለእኔ ግን ሆኗል መውጫ መንገዴ ለእኔ ግን ሆኗል መውጫ መንገዴ ታስረሃል ስለኔ ኢየሱስ መድኔ ታስረሃል ስለኔ ኢየሱስ መድኔ ጌታዬ ሆነ ደምግባት አልባ ጀርባው በጅራፍ ስለኔ ደማ የኔን መገረፍ እርሱ ተገርፎ ክብር አለበሰኝ እርሱ ተገፎ ክብር አለበሰኝ እርሱ ተገፎ ሲዘብቱበት ምዕራፍ ሲተፉ የማይደፈር ደፍረው ሲዘልፉ በከበቡት ፊት ቃል ከለከለ
እንድናገር እርሱ ዝም አለ። እንድናገር እርሱ ዝም አለ። ታርደሃል ስለኔ ኢየሱስ መድኔ ታርደሃል ስለኔ ኢየሱስ መድኔ ጌታዬ ሆነ ደም ግባት አልባ ጀርባው በጅራ በሉስቲ እኔም መገረም እርሱ ተገርፎ ክብር አለበሰኝ እርሱ ተገፎ ክብር አለበሰኝ እርሱ ተገፎ ሕይወት መንጭቷል ተወግቶ ጎኑ ለከሳሾቹ ተርፏል ማዳኑ እጅ እግሩን ምስማር ሲቸነክረው እኔ እንድናገር እርሱ ዝም አለ። የሞቴን እሾህ ከኔ ነቀለ ተወጋ ስለኔ ኢየሱስ መድኔ ተወጋ ስለኔ ኢየሱስ መድኔ ጌታዬ ሆነ ደም ግባት አልባ ጀርባው በጅራፍ ስለኔ ደሞ የኔን መገረፍ እርሱ ተገርፎ ክብር አለበሰኝ እርሱ ተገፎ ክብር አለበሰኝ እርሱ ተገፎ እርቃኑን ሆኖ ፈተነው ልብሴን እንዲህ ወዶኝ ጠጣሁም ጣጤን በምሕረቱ ጠል ልብሴን አርክቶ አለመለመኝ እርሱ ተጠምቶ አለመለመኝ እርሱ ተጠምቶ ተጠማ ስለኔ ኢየሱስ መድኔ ተጠማ ስለኔ ኢየሱስ መድኔ ጌታዬ ሆነ ደም ግባት አልባ ጀርባው በጅራፍ ስለኔ ደሞ የኔን መገረፍ እርሱ ተገርፎ ክብር አለበሰኝ እርሱ ተገርፎ ክብር አለበሰኝ እርሱ ተገፎ ተናገር አለኝ መስክር ተናገር አለኝ ዘምር ለቀራንዮ ውለታ አርምሞ የለም ዝምታ ለመድኃኒዓለም ውለታ አርምሞ የለም ዝምታ ተናገር አለኝ መስክር ተናገር አለኝ ዘምር ለቀራንዮ ውለታ አርምሞ የለም ዝምታ ለመድኃኒዓለም ውለታ አርምሞ የለም ዝምታ
አስገባኝ ልያዝ ለክብሩ ዘንባባ ሆሳዕና ልበል መድኃኒት ከፍ በልልኝ የኔ አባት ተጠምተህ እኔ ረካሁኝ ስራ ግሩም ነው ደነቀኝ ተናገር ተናገር አለኝ መስክር ተናገር አለኝ ዘምር በቀራንዮ ውለታ አርምሞ የለም ዝምታ ለመድኃኒዓለም ውለታ አርምሞ የለም ዝምታ እጆቹን ሕይወት በእምነት ቆሰለ ሊሰጠኝ ሕይወት በዚያ ታትሞ ውበቴ ኢየሱስ ለኔ ብርታቴ ከማንም በላይ ከምንም እኔ ልዩ ነው ዘላለም ሕይወቴን ለእርሱ አስማርኬ እኔስ በረታው በአምላኬ ተናገር ተናገር አለኝ መስክር ተናገር አለኝ ዘምር ለቀራንዮ ውለታ አርምሞ የለም ዝምታ ለመድኃኒዓለም ውለታ አርምሞ የለም ዝምታ የሾህ አክሊሉ በራሱ ለኔ ቤዛ ነው ሞገሱ ሞቴን ገሎታል አባቴ ሰላሜ እርሱ ነው እረፍቴ ሰው የመሆኔ ምስጢሩ የማይለወጥ ነው ፍቅሩ የገባኝ እውነት በምድር ላይ ፍቅር ነው ጌታ ኤልሻዳይ ተናገር ተናገር አለኝ መስክር ተናገር አለኝ ዘምር ለቀራንዮ በሩ እስኪ አይሰማም አርምሞ የለም ዝምታ ለመድኃኒዓለም ውለታው አርምሞ የለም ዝምታ ክብሩን ለማወጅ የተነሳው ሲያድነኝ ከሞት እያየው ገበና ሸፋኝ ኪዳኔ ተራበ ውዴ መድኔ ይህ ነው ያቆመኝ በፊቱ ወሰን የሌለው ምሕረቱ እዚህ ደግነት ውለታ ምን ይከፈላል ጌታ ተናገር አለኝ መስክር ተናገር አለኝ ዘምር ለቀራንዮ ውለታ አርምሞ የለም ዝምታ ለመድኃኒዓለም ውለታ አርምሞ የለም ዝምታ ተናገር አለኝ መስክር ተናገር አለኝ ዘምር ለቀራንዮ ውለታ አርምሞ የለም ዝምታ ለመድኃኒዓለም ውለታ አርምሞ የለም ዝምታ ለመድኃኒዓለም ውለታ አርምሞ የለም ዝምታ ዝማሬያችን ይቀበልልን።